438 ክፍል 17 በቁርአን ለመጠቀምና እሱንም ለማሐፈዝ የሚረዱ ነገሮች የሚለው ትምህርታችን ዛሬ በአላህ ፈቃድ የምናየው ባለፈው ሳምንት ኢኽላስን በተመለከተ ደጋግ ቀደምቶች ሱሐቦች ታቢዒዎችና ከዛም በኋላ የነበሩ የአላህ ባሮች ምን እንዳሉ አይተናል። በቀጣይ ደርሰም የኢኽላስን ፍሬና ኢኽላስ ስራችን ላይ የመኖሩ ምልክቶችን እናያለን ብለን ቆመናል። እነሆ ኢኽላስ የሥራዎች ሁሉ መሰረት ነው። ኢኽላስ የሌለውን ስራ አላህ ተባረከ ወተዓላ አይፈልገውም፣ አይቀበለውም። ይህ ብቻም አይደለም፣ ስራው ላይ ኢኽላስ የሌለውን ሰው አላህ ይቀጣል። መስገዱ ብቻ ሳይሆን ስንሰግድ ኢኽላስ ሊኖረን ይገባል። ሰደቃ መስጠቱ ብቻ ሳይሆን ሰደቃ ስንሰጥም ኢኽላስ ሊኖረን ይገባል። ያለ ኢኽላስ የሰራነው ስራ በሙሉ አላህ ዘንድ ተባረከ ወተዓላ ያስወቅሰናል። ስራ መሆን ያለበት ለአላህ ብቻና ብቻ ነው። ወደ አላህ ያቀርባል፣ አጅር ያሰጣል በተባለ ስራ አዱንያዊ ጥቅምን ፈልገን ልንሰራው አይገባም። ሰው እንዲያወድሰን፣ ሰዎች ከፍ ከፍ እንዲያደርጉን ያደርጋል፣ ይሰጣል፣ ይሰግዳል እንዲባል ተብሎ መሆን የለበትም። በዚህ መልኩ ለዩልኝና ለይስሙልኝ ብሎ ስራ የሚሰራ ሰው አላህ ተባረከ ወተዓላ የቂያም ቀን ሄደ ስራውን እንዲያዩልህ እንዲሰሙልህ ብለህ ከሰራህላቸው ሰዎች አጅር ተቀበል ይባል። የቂያም ቀን ማንም ለማንም ምንም መጥቀም የማይችልበት ቀን ነው። ሁሉም ነፍሲ ነፍሲ የሚልበት ቀን ነው። በዛ ቀን ላይ የሚድነው ንጹህ ቀልብና መልካም ስራ ይዞ የቀረበ ሰው ብቻና ብቻ። يوم لا ينفع مال ولا بنون إلا من أتى الله بقلب سليم بلال الله تبارك وتعالى كنسو قلب مقلج عنده بإخلاص ممولاتون كإخلاص ملكتوش عنده يوستاتشنم يوجاتشنم عند مهون فملاساتشن ترو يتناقرن كلا يترو يلبسن ውስጣችን ቆሻሻ ሊሆን አይገባ። እንደዚሁ ደግሞ ከሰዎች ጋር ስንሆን መልካም ስራን እየሰራን ከሰዎች ስንለይ ጸባያችን ሊቀየርና ሊበላሽ አይገባ። ከኢኽላስ ምልክቶች አንዱ ውስጥም ውጭም ተመሳሳይ መሆን፣ ከሰው ጋርም ይሁኑ ለብቻ አላህ በሚወደው መልኩ ማሳለፍ። ውስጥ ቆሻሻ ከመሆን ጋር ውጭን ብቻ ማሳመር ኢኽላስ ያለ መኖር ምልክት ነው። ለሰዎች ብለው ነው የሚኖሩት ማለት ነው። ወኢላ ከጌታው ጋር ሷዲቅ የሆነ ሰው እውነተኛ የሆነ ሰው ከውጩ ይልቅ ውስጡን ነው የሚያሳምር። ሰዎች ቢያዩትም ባያዩትም ኸይርን ስራ ይሰራል፣ ወንጀልን ይተዋል። ሰው በሚያየው ጊዜ ሶላቱን አሳምሮ እየሰገደ ሌላ ጊዜ ሶላቱን የሚተው ወይም የሚያበላሽ፣ ሰዎች ሲያዩት ሰደቃ እየሰጠ ሌላ ጊዜ ተርቦ ተቸግሮ የሚሰቃይን ሰው ያየ ሁሉ ዝም ብሎ የሚያልፍ ከሆነ ኢኽላስ የለም ማለት ነው። ሌላኛው የኢኽላስ ምልክት ሰዎች ቢያወድሱትም ቢያወግዙትም የሰዎችን ትችትም ይሁን ሙገሳ ከምንም አለመቁጠር አንዱ የኢኽላስ ምልክት ነው። ኢኽላስ የሌለው ሰው ሰዎች ሲያወድሱት ደስ ይለዋል፣ ለመልካም ስራ ይነሳሳል። ሰዎች ቸላ ሲሉት ወይም ሲያወግዙት ደግሞ ለመልካም ስራ ያለው ፍላጎቱ ይቀንሳል። አማ ኢኽላስ ያለው ሰው ስራውን የሚሰራው ለአላህ ብሎ እስከሆነና አላህ በፈለገው ባዘዘው መሰረት እስከሰራ ድረስ ሰዎች የፈለጉትን ቢሉ ወደ ኋላ አይል፣ ወደፊትም አይል። ሰዎች አጨበጨቡልኝ፣ ሰዎች ከፍ ከፍ አደረጉኝ ብሎ ስራውን ለማሳመር ጥረት የሚያደርግ ሰው አላማውም ይህ ብቻ የሆነ ሰው ስራው ዋጋ የለውም። በአንጻሩ ብዙ መልካም ስራ ጥሩ ነገር ከመስራቴ ጋር ሰዎች አላደነቁኝም፣ አላዩልኝም፣ አላወቁልኝም ብሎ ከስራው ወደ ኋላ ያለ ወይም ያቀዘቀዘው እንደሆነ ኢኽላስ ያለ መኖሩ ምልክት ነው። የሰዎችን ውዳሴ ፈልገን የሰዎችን ሙገሳ ፈልገን ዝናን ፈልገን ኸይር ስራ የሰራን እንደሆነ ኢኽላስ የለንም ማለት ነው።
ስራችንን አሳምረን ከመስራታችን ጋር ሰዎች በዚህ ላይ ምንም አስተያየት አለመስጠታቸው አልፎ ሁሉ ማናናቃቸውና ማጣጣላቸው ምንም የማይበግረን ከሆነ ውስጣችን ላይ ኢኽላስ አለ ማለት ነው። ንግዳችን ከአላህ ጋር እስከሆነ ድረስ አላህ ሁሌም ለባሮቹ በሩን ክፍት አድርጓል። በሱና በባሮቹ መሃል ማንንም አላስገባም። የመልካም ስራችንን ምንዳ የሚሰጠን አላህ ራሱ ነው። የሚተሳሰበንም አላህ ራሱ ነው። ሌላው የኢኽላስ ምልክት መልካም ስራን መደበቅ ነው። ኢኽላስ ያለው ሰው ኸይር ስራውን ይደብቃል ወንጀለኞች ወንጀላቸውን ከሚደብቁት በላይ። የሚሰሩትን ስራ ሰዎች እንዲያውቁ የሚፈልጉ ከሆነ ይፋ ለማድረግ ጥረት የሚያደርጉ ከሆነ ሲሰግዱ ሲቀሩ ሰደቃ ሲሰጡ ሰዎች እንዲያዩላቸው እንዲሰሙላቸው የሚፈልጉ ከሆነ ስራችን ላይ ኢኽላስ የለም ማለት ነው። በይነማ ኸይር ስራዬን ማንም ባያቀበኝ እያሉ መደበቅ የሚቻለውን ሁሉ ለመደበቅ ጥረት የሚያደርጉ ከሆነ ኢኽላስ አለ ማለት ነው። ደጋግ ቀደምቶች ረሒመሁሙላህ ተዓላ አላህን አስታውሰው አኺራን አስታውሰው ቀልባቸው ረጥቦ እያለቀሱ አላህን አስታውሰው ማልቀሳቸውን ሰው እንዳያቅባቸው ለመደበቅ ሲሉ ጉንፋን እንደያዛቸው ይሆኑ ነበር። መስጂድ ላይ ቆሻሻ በሚያዩበት ጊዜ ጎንበስ ብለው እግራቸውን እንደሚያኩ ሆነው ቆሻሻውን ደብቀው አንስተው የሚያወጡ ነበር። ቁርአን እየቀሩ ሳለ ሰው ሲመጣባቸው ቁርአናቸውን በልብሳቸው የሚሸፍኑ ነበሩ። ለረጅም ዓመታት እየጾሙ ሐታ አብረዋቸው የሚኖሩ ቤተሰቦች ሳያውቁ የጾሙ የሚያፈጥሩበት ሁኔታ ነበር። ይሄንም ቀደም ሲል ጠቅሰናል። ተዋት ከቤት ሲወጣ ቁርሱን ይዞት ወጥቶ ስራ ቦታ እንደሚበላ ያደርጋል። ነገር ግን መንገድ ላይ ለምስኪን ሰደቃ ሰጥቶት ጾሞ ይውላል። ማታ ላይ ደግሞ መጥቶ ከነሱ ጋር እራቱን ይበላል ያፈጥራል ማለት። በዚህ መልኩ ሚስቱ ሁሉ ሳታቅ ለረጅም ዓመታት የጾመ የአላህ ባሪያ አለ። ዛሬ ጾሙም ሰደቃውም ሐጅና ዑምራውም ሶላቱም ዱዓውም ሳይቀር ሚዲያ ላይ የወጣ ነው። አሁን ዑምራ እየሄድኩ ነው ዱዓ አረግልሃለሁ። የዑምራ ልብስም ሲገዛ ፎቶ ተነስቶ ይለቀቃል። አየር ወይም መኪና ውስጥም ሲገባ ፎቶ ተነስቶ ይለቀቃል። ገና ካዕባ ጋር እንደደረሱ ጭንቅላትን ወደ ካዕባ ዙሮ ለሰዎች ሶላት እንደሚሰገድ ነገር ፎቶ ተነስቶ ይላካል። አላህን ሙስተዓን። ይሁልኝ ስሙልኝ ያለ አላህ ተባረከ ወተዓላ ሰዎች እንዲያዩት እንዲሰሙት ያደርገዋል። የቂያም ቀንም አላህ ያዋርደዋል ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። በተቻለን ያክል መደበቅ የሚቻለውን መልካም ስራ ልንደብቅ ይገባል። ለዚህም ነው ሱና ሶላትን መስጂድ ከመስገድ ቤት መስገድ ይበልጣል የተባለ። አላህ የቂያም ቀን ጥላ በሌለበት ወቅት ላይ ጥላ ስር ከሚያደርጋቸው ሰዎች መሃል አንዱ የሚሰጡትን ሰደቃ ቀኝ እጃቸው ሲሰጥ ግራ እጃቸው ሁሉ እንዳያ ያደርገው የሚሰጡ ሰዎች ናቸው የተባለው። መልካም ስራቸው የሚደብቁ ማለት ነው። መደበቁ የማይቻል በግልጽ መስራት ግዴታ የሚሆንብን የዒባዳ አይነት አለ። ይሄን መደበቅ አይቻልም። ሶላት አልጀማዓን በግልጽ መስገድ አለብን። እንደዚሁ ኢኽላስ ከመኖር ምልክቶች አንዱ ሰዎችን በይፋ በመልካም ማዘዝ ከመጥፎ መከልከል። ብዙ ሰዎች ወንጀልን እየጠሉት በልባቸውም ያወገዙት በግልጽ ከተናገርኩኝ ሰዎች ያገሉኛል፣ የተለያዩ ጥቅሞች ይቀሩብኛል የሚሉ ሰዎች አሉ። ሰዎችን በግልጽ ወንጀል ሲሰሩ ካየን አላህን ፈራ ብለን በግልጽ እጁን ይዘን መከልከል የኢኽላስ ምልክት ነው። ለአላህ ብለን እንደምንኖር ከማንም በላይ አላህን እንደምንወድ ከማንም በላይ አላህን እንደምንፈራ የሚያሳይ። ወንጀል መሆኑን ያወቁ ከወንጀለኛው ጋር አብረው መተሻሸት፣ መቀለድ፣ መሳቅ በስራችን ኢኽላስ ያለ መኖሩ ምልክት ነው። እንደዚሁ ከኢኽላስ ምልክቶች ሌላኛው ከሰዎች ይልቅ ሐቅን መውደድ። ለአላህ ተባረከ ወተዓላ ብለን በምናደርገው ነገር ሰው ምን ይለኛል ከማለት መራቅና መጠንቀቅ። ሐቅ ከነፍሳችን ከንብረታችን ከቤተሰባችን ይልቅ ውድ ሊሆን ይገባል እኛ ዘንድ።
ለሐቅ ብለን ልንኖር ሐቅ ላይ ልንሞት ይገባናል። ለአኺራችን ብለን በምናደርገው ነገር ሰዎች ምን ይሉኛል ከማለት ልንጠነቀቅ ይገባናል። ባለውበት አካባቢ ላይ ሒጃብ ማድረግ አልተለመደም። እኔ ብቻ ያደረኩኝ እንደሆነ ሰዎች ስም ያወጡልኛል። ያለውበት መስሪያ ቤት ላይ ጺም ያሳድግ ሰው የለም፣ ልብስ የሚያሳጥር ሰው የለም። ኢላ ገይሪ ዛሊክ ያሉ በዲናችን ዋጅብ የሆኑ ነገሮችን ከማድረግ ወደ ኋላ የሚሉ ብዙ ሰዎች አሉ። ይህ ትልቅ የሆነ ኸለል ነው፣ ስህተትን በህይወታችን ኢኽላስ ያለመኖሩ ምልክት ነው። አላህ ካዘዘኝ እታዘዛለሁ፣ የቻልኩትን ያክል ፈጽማለሁ። አላህ ከከለከለኝ የከለከለኝን በሙሉ እከለከላለሁ፣ እርቃለሁ። ምድር ላይ ያሉ ሰዎችን እያየሁና እየተከታተልኩኝ ሰማይ ላይ ሆኖ የሚቆጣጠረኝ በፈለገበት ሰዓት ነፍሴን መውሰድ የሚችለውን አላህን አላስቀይምም ልንል ይገባን። ምድር ላይ ያለ ሁሉ ቱራብ ነው፣ ጭቃ ነው፣ አፈር ነው። ወደ አፈርም የሚመለስ ነው። አፈርን ጭቃን ለማስደሰት ብሎ ነፍሳችን በእጁ ያለችው ጌታ አላህን ማስቀየም አላዋቂነትም። አላህ በእኛ ከተደሰተ የሰዎች መከፋትና እኛም መቀየማቸው ምንም ሊጎዳን አይችልም። አላህ በእኛ ላይ ከተቆጣ የሰዎች በሙሉ በእኛ ደስተኛ መሆናቸው ሊጠቅመን አይችልም። እንደዚሁ ኢኽላስ ከመኖር ምልክት አንዱ ሐቅን መቀበል፣ ሳይኮሩ ሰውን ሳያናንቁ እድሜን ሳያዩ ሐቅ ከየትም ይምጣ ከየት ካገኘነው ልባችንን ከፍተን መቀበል የኢኽላስ ምልክት ነው። ስህተትን ማመን መቀበል የኢኽላስ ምልክት ነው። የማያውቁትን አላቅም ነበር ማለት የኢኽላስ ምልክት ነው። የተሳሳቱበት ነገር ላይ እዚህ ላይ ተሳስቻለሁ ብሎ ያጠፉትን ማስተካከል የኢኽላስ ምልክት ነው። ስህተት ላይ መሆንን ከማወጋ ወደ ሐቅ መመለስ አሻፈረኝ የሚሉ ከሆነና በጥመት በስህተት የሚቀጥሉ ከሆነ ህይወታችን ላይ ኢኽላስ ያለመኖሩ ምልክት ነው። በጀህልና ባለማወቅ ስሜትን በመከተል ያበላሹትን ነገር ተመልሶ ማስተካከል የሚከብድ ከሆነ ኢኽላስ የለም ማለት። የተሳሳተን ጎዳና ያስያዟቸው ሰዎችን ተሳስቼ አሳስቻችኋለሁ፣ ትክክለኛው ይህ ነው፣ ይህ ስህተት ነው ብሎ መመለስ ካልቻለ ኢኽላስ የለም ማለት። ሐቁ ያለው ከሱ በእድሜ የሚያንስ ሰው ጋር ብቻ ስለሆነ እድሜው ትንሽ ስለሆነ ብቻ ሐቅን አልቀበልም ካለ ኢኽላስ የለም ማለት። ወሀከዛ ኢኽላስ ያለው ሰው ሐቅን ከማንም ይምጣ ከማን ይቀበላል። ከተሳሳተ ተሳስቻለሁ ይላል፣ ያበላሸውን ያስተካከላል። በወንጀል አላህ በሚጠላው ነገር አይቀጥልም። ፈላ ተእኹዙሁ አልዕዘቱ ቢልኢስም፣ እኔ እንዲህ ነኝ እኔ እንዲህ አድርጌያለሁ እያለ ራሱን እየካበ ስህተቱን ለመሸፈን አይሞክርም። ኢኽላስ ያለው ሰው ያጠፋውን አጥፍቻለሁ ይላል። የመከረውን ሰው አመስግኖ ምክሩን ይቀበላል። ማንም ይሁን ማን ስህተት ከመሆኑ ጋር ክብሬን እንዳላጣ ብሎ ባጢሉ ላይ ችክ አይልም። هكذا ከኢኽላስ ምልክቶች አንዱ ሰዎች ኸይርን ሲያውቁ ሰዎች መልካም ነገር ሲገጥማቸው ወደ ኸይር ነገር የሚጣሩ ሰዎች ሲበዙ በጥቅሉ ሰዎች መልካም ነገር ላይ ሲሳተፉ ደስተኛ መሆን የኢኽላስ ምልክት ነው። ባለ ሀብቱ ሌላ ሀብት ያለው ሰው መጥቶ እሱ የሚሰራውን አይነት ኸይር ስራ ሲሰራ ሲያይ ደስ ካለው፣ እውቀት ያለው ዒልም ያለው ሰው ደግሞ ሌላም ዒልም እውቀቱ ያላቸው ሰዎች እሱ የሚሰራውን አይነት ስራ ሲሰሩ እሱ የሚያደርገውን ጥረት ሲያደርጉ አይቶ ደስ ካለው፣ ተማሪውም ሌሎች ሰዎች መጥተው ከሱ ጋር አብረው ሲማሩ ባየበት ጊዜ ደስታ ከተሰማው ኢኽላስ አለው ማለት ነው። ባለ ሀብቱ እኔ ብቻ ልታወቅ እኔ ብቻ ስሜ ይጠራ ካለ፣ ባለ ዒልሙም እኔ ብቻ ልታወቅ ሰዎች እኔም ብቻ ይከተሉ በእኔ ብቻ ይመሩ የሚል ሐሳብ ውስጡ ላይ ካለና ሌሎችን ወደታች የሚመታ ከሆነ ስማቸውን ለማጥፋት ጥረት የሚያደርግ ከሆነ ኢኽላስ የለም ማለት ነው። ይሄኔ ዒልሙን በረካ አይኖረውም። ተማሪውም እንደዚሁ ጥሩ የሚለውን ትምህርት ሰዎች መተው ሲጋሩት ደስታ ማይሰማው ከሆነ ሌሎችን ለማራቅ ጥረት የሚያደርግ ለማፈን የሚሞክር ከሆነ
ኢኽላስ የለም ማለት። ይህ በተለይ ዒልም አላቸው የሚባሉ ዳዕዋ ላይ ያሉ ሰዎች ጋር ሊሰመርበት የሚገባ ጉዳይ ነው። የተፈለገው ማስተማር ህዝቡን መታደግ ከሆነ በየትኛው መልኩ ሐቁ ይደረሰው ህዝቡ። የተፈለገው ሰዎች እንዲመሩ፣ ሰዎች እንዲያውቁ፣ ሰዎች እንዲቃኑ ከሆነ ይሄን ስራ የሚሰራን ሰው በሙሉ ሊያበረታታ ይገባዋል። አንድ ዓለም፣ አንድ ዳዒ የሱን ጥሩ ጎን ሊናገር ይገባዋል። ስህተትና ችግር ካለበትም ሊመክረው፣ ደካማ ጎኑን ሊጠገንለት፣ አይቡን ሊሞላለት ይገባዋል። ራሱን ንጹህና ከስህተት የጠራ ሰው አድርጎ ከፍ አድርጎ እያሳየ የአቅማቸውን የሚፍጨረጨሩ ሰዎችን ደግሞ ከሜዳው ለማስወጣት ጥላሸት ሲቀባ፣ ስማቸውን ሲያጠፋ፣ ያለ ሌለውን ሲለጥፍባቸው ሊውል ሊያድር አይገባም። እንደዚሁ እሱ ጋር የሚማሩ ሰዎች ሌላ ሰው ጋር ሄደው ሲማሩ የሱን ትምህርት የሚከታተሉ ሰዎች የሌላን ሰው ትምህርት ሲከታተሉ በማየቱ የሚቆጣና ተማሪዎች የሚናገር ከሆነም ሶላተል ጀናዛ ሊሰገድበት ይገባል። እያስተማረው እየተጣራ ያለው ወደ አላህ ሳይሆን ወደ ራሱ ነው፣ ወደ ነፍሱ ነው። ሰዎች የተማሩት ሐቅና የሚጠቅምን ነገር እስከሆነ ድረስ ከየትም ይማሩ ቁርአንን፣ ሐዲስን የሰሓቦችን መንገድ ተከትለው እስከሄዱ ድረስ ቢድዓ ውስጥ ሽርክ ውስጥ እስካልገቡ ድረስ ልታበረታታቸው ይገባል። በል እገሌ ጋር ተማሩ፣ እሱ ጋር ጥሩ ትምህርት አለ ብለህ ጭምር ልትመክራቸው ይገባል። እኔም ብቻ ተከተሉ፣ እኔም ብቻ አድምጡ፣ የኔ ሙሪድ የኔ ብቻ ተከታይ ሆኖ ያለ እንደሆነ ሌሎች ጋር ያለውን ዕልም ሌሎች ጋር ያለውን ኸይር እንዳያገኙ ያደረገ እንደሆነ ኢኽላስ የለም ማለት። ኢማሙ ሻፊዒ ረሒመሁላህ ተዓላ ከማንም ጋር በዲን ጉዳይ ተከራክሬ አላቅም ሐቁ እየተከራከርኩት ባለው ግለሰብ አንደበት እንዲገለጽ በመኝ እንጂ ይሉ ነበር። እሳቸው ሐቅ ተናገሩ አሸነፉ ተብሎ እንዲጨበጨብላቸው ነበር የሚፈልጉት። ሐቁ እንዲታወቅ ብቻ ነበር የሚፈልጉት። ይህ በሽታ ባለንበት ጊዜ በከፊል ያጠቃን ጀምሯል። ወደ አላህ የሚጣሩ ሰዎች ቁጥራቸው ያነሰ፣ ወደ ራሳቸው እነሱ ወደሚፈልጉት ዓላማ የሚጣሩ ሰዎች በዝተዋል። ወማ ኡሚሩ ኢላ ሊያዕቡዱላህ ሙኽሊሲነ ለሁዲን ብሏል አላህ። ዳዕዋ፣ ዒልም ማስተማር፣ ሰዎችን መምከር የዲን አካል ነው፣ የዲን ቁንጮ ነው። ዲኑ ሊቀጥል የሚችለው ዒልም ሲኖር፣ ዒልም ላይ ያሉ ዳዕዋ ላይ ያሉ ሰዎች ኢኽላስ ሊኖራቸው ይገባል። የሚጽፉትም በኢኽላስ፣ የሚናገሩትም በኢኽላስ፣ ፈትዋ የሚሰጡትም በኢኽላስ ሊሆን ይገባል። ይህን የዕልሙ በረካ ይኖረዋል። ሰዎችም በዕልሙ ይጠቀማሉ። የድኹሉነ ፊ ዲኒላሂ አፍዋጃ። እነዚህ ዋና ዋና የኢኽላስ ምልክቶች ሲሆኑ የኢኽላስን ፍሬ ጠቀሜታውን አጠር ባለ መልኩ በምናይበት ጊዜ አንደኛው ኢኽላስ ከአላህ ቁጣና ቅጣቱ ያደናል። የአላህን ተባረከ ወተዓላ ትልቅ አጅርና ምንዳ ጀነትን እንድንታደል ያደርጋል። ከሸይጣን ተንኮል ይጠብቀናል። ኡማው ነስር የሚያገኘውም እያንዳንዱ ሙስሊም ግለሰብ ስራውን በኢኽላስ ሲሰራ፣ ስራችን ተቀባይነት የሚያገኘው ኢኽላስ ሲኖረን፣ ስራው የሚቀለንና አላህ የሚያግዘንም ኢኽላስ ሲኖረን። እንደዚህ ኢኽላስ ያለውን ሰው አላህ ይወደዋል፣ መላኢኮች ይወዱታል፣ ምድር ላይ የአላህ ባሮች እንዲወዱት ይደረጋል። ኢኽላስ ያለው ሰው አላህ ዱዓውን ይቀበለዋል፣ ኻቲማውም ያምርለታል። በኖረ ቁጥር ወደ አላህ ይበልጥ ይቃረባል፣ ወንጀልን እንዲጠላ አላህ ያደርገዋል። አዱንያ ላይ ጽናትን አላህ ይሰጠዋል፣ ከፈተናዎች አላህ ይጠብቀዋል። የቀልብን ጡማኒና እርጋታ ሰዓዳን አላህ ይሰጠዋል። ጣረሞት ላይ ሲሆን መላኢኮች ያበስሩታል። ቀብር ላይ አላህ ጽናትን ይሰጠዋል። ኢላ ገይሪ ዛሊክ ዱንያዊም አኺራዊም የሆኑ በርካታ ጥቅሞች አሉት ኢኽላስ። ኢኽላስን አላህ እንዲሰጠን አዘውትረን ልንለምነው፣ የኢኽላስ ጉዳይ ሊያሳስበን፣ ኢኽላስ ማለት ምን ማለት እንደሆነ ልናቅ፣ ኢኽላስን የሚጻረሩ ተግባሮችን አውቀን ልንርቃቸው ይገባል። አሰሉላህ ቢመኒሂ ወከረሚሂ